የተከበሩ ዶክተር ካርታ ካስኬ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር፣ የተከበሩ ዶክተር ፍቃዱ ጉርሞ የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ተወካይ፣ የተከበሩ ዶክተር ግርማ ባልቻ የአካባቢ ብዝሃ ሕይወትና የአየር ለውጥ ኤንጂኦ አስተባባሪ ኤክስኪዩቲቭ ዳይሬክተር ማለት ነው። የክልል ቢሮ ኃላፊዎች፣ ከክልል የመጣችሁ ዳይሬክተሮች፣ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ኃላፊዎች እንኳን በሰላም ወደ ለምለሚቱ ቢሾፍቱ በሰላም መጣችሁ እላለሁ። እንደሚታወቀው የማህበራዊ ዘር ባንኮቻችን በ1990ዎቹ መጀመሪያ አካባቢ ከጄፍ በተገኘ የገንዘብ ድጋፍ 12 ማህበራዊ ዘር ባንኮችን በማቋቋም እንደተጀመረ ታውቃላችሁ። ከዛ በኋላ በተለያዩ አካላት ማህበራዊ ዘር ባንኮች እየተቋቋሙ እየተስፋፉ ደርሰዋል። በተለይ የቀድሞ የደቡብ ክልል አሁን ደቡብ ኢትዮጵያ፣ ሲዳማ፣ ደቡብ ምዕራብ ኢትዮጵያና ማዕከላዊ ኢትዮጵያ ከ20 በላይ ማህበራዊ ዘር ባንኮችን በራሳቸው በጀት በመንግስት በጀት በማቋቋም ግንባር ቀደም የሆኑ ክልሎች ስለሆኑ እነሱን እጅግ በጣም ማመስገን እወዳለሁ። በመቀጠል እንደምታውቁት የማህበራዊ ዘር ባንኮቹ በተለያዩ አካላት ተቋቁመው ተበታትነው የእዝ ሰንሰለትም ሆነ የስራ ግንኙነት ሳይፈጥሩ ለረጅም ጊዜ ቆይተዋል። ስለዚህ ይህንን ኔትወርክ ማቋቋም ዋናው ያስፈልገው በሪፖርትም በተለያዩ ግንኙነታችንን እንድናጠብቅ ሲሆን ገንዘብ ከተገኘ በዓመት 2 ጊዜ ካልተገኘ ደግሞ በዓመት 1 ጊዜ እየተገናኘን የምንመካከርበት መድረክ ስለሆነ በሚደረገው ውይይት የንቃ ተሳትፎ እንድታደርጉ አደራ እያልኩኝ ዶክተር ካርታ ካስኬን ወደ መድረክ ጋብዛለሁ። ከሩቅም ከቅርብም የመጣችሁ ከተለያዩ ሀገራችን ክፍሎች የተሰባሰባችሁ አርሶ አደሮች፣ የግብርና ባለሙያዎች እንደዚሁም ደግሞ በየክልሉ ያላችሁ የስራ ኃላፊዎች እንኳን በደህና መጣችሁ ማለት ፈልጋለሁ። ከዚህ በመቀጠል ይህን የመክፈቻ ንግግር እንዲያደርጉልን ፈልገን የነበረው ክቡር ሚኒስትር ዴኤታ ፕሮፌሰር እያሱ ነበሩና በአጋጣሚ በአስቸኳይ ስልጠና ምክንያት መገኘት ባለመቻላቸው ይቅርታ ጠይቀዋል። ስለዚህ እኔ የእርሳቸውንም በመወከል ጭምር ተቋሙንም በመወከል ጭምር ይሄን መክፈቻ አደርጋለሁ ማለት ነው። ክቡር ዶክተር ግርማ የአካባቢ እና ብዝሃ ሕይወት አየር ለውጥ ፎረም ዋና ስራ አስፈጻሚ፣ ክቡር ዶክተር ፍቃዱ ጉርሞ የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ተወካይ፣ ክቡራንና ክቡራት፣ በአመዛኛው የዘር አቅርቦት ከኢመደበኛ ስርዓቱ በሆነባት ሀገራችን የማህበራዊ ዘር ባንኮች የምግብ ብሎም የዘር ሉዓላዊነትን ከማረጋገጥ አንጻር ያላቸው ፋይዳ እጅግ በጣም ከፍተኛ ነው። አካባቢያዊ የዘር ሉዓላዊነት ማህበረሰቡ የሚጠቀምበትን ዘር ራሱ እንዲያዳቅል እንዲሁም ደግሞ እርስ በርስ እንዲለዋወጥ እድል የሚሰጥ ስልት ነው። ሀገራችን ያላት
የምግብ ሰብሎች ዘረመል ሀብት ክምችት በአግባቡ ጥቅም ላይ ሊውል የሚችለው አንድም ከማህበረሰብ ዘር ባንኮች ጋር በመተባበር ያሉንን የዘረመል ሀብቶች ወደ ማህበረሰቡ በማውረድ፣ በሌላ በኩል ደግሞ ከግብርና ምርምር ተቋማት ጋር ተቀራርቦ በመስራት እነዚህ ያሉን የዘረመል ሀብቶች ወደ ቴክኖሎጂ ወደ ተሻሻለ ቴክኖሎጂ እንዲለወጡ በማድረግ ነው። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ሁለቱንም መንገዶች እንደየባህሪያቸው በመያዝ ሀገራችን ያላት ሀብት ለልማታችን እንድናውልና ሀብታችንን በመጠቀም እንድንጠብቀው መርህ አድርጎ እየሰራ ነው። ከ1990ዎቹ መጀመሪያ አካባቢ ጀምሮ ማህበራዊ ዘር ባንኮች ዘር ከማቅረብ ባሻገር የብዝሃ ሕይወት ሀብታችንን የዘቦታ ማንበሪያ ስልት አካል ሆነው ሲያገለግሉ ቆይቷል። በአሁኑ ሰዓት በተሰጠኝ ባገኘሁት መረጃ መሰረት 56 ያላነሱ ማህበረሰብ ዘር ባንኮች በአገር አቀፍ ደረጃ አሉ። እናንተ ወጣችሁ የተሰባሰባችሁት እነዛን መሞከር ነው። በመሆኑም ማዕከላዊ የዘር ባንኮቻችንን እንደየአካባቢያቸው ተጨባጭ ሁኔታ የሚወክሉ ናቸው ብለን እናስባለን። ማህበራዊ ዘር ባንኮች ሲቋቋሙ ስራ ሲያከናውኑ በዋናነት በማዕከላዊነት የያዝናቸውን የሰብል የዘረመል ሀብቶቻችንን በየአካባቢው ተጨባጭ ሁኔታ መሰረት ወክለው እዚያው በዘቦታ የማንበር ስራን የሚሰሩ እንደሆኑ ሁላችንም እንገነዘባለን። የዛሬው መሰባሰባችን ዋናው ዓላማ እነዚህ የማህበረሰብ ዘር ባንኮች እርስ በርስ የሚተዋወቁበትንና ልምድ የሚለዋወጡበትን መድረክ ለመፍጠር ነው። በውይይታችን በማህበረሰብ ዘር ባንኮች ላይ የባለድርሻዎች ኃላፊነትና ተግባር ምክክር ይደረግበታል። ከዚህም ባሻገር ልምድ ያላቸው ጥሩ አፈጻጸም ያላቸው የማህበረሰብ ዘር ባንኮች ልምዳቸው ቀርቦ ምክክር ይደረግበታል። ሌሎች የማህበረሰብ ዘር ባንኮችም ከነሱ የሚማሩበት ሁኔታ ይፈጠራል ተብሎ ይጠበቃል። ስለሆነም በድጋሚ ለዚህ ቀን እንኳን አደረሳችሁ፣ እንኳን በሰላም ወደ ውቢቷ ቢሾፍቱ በደህና መጣችሁ እያልኩኝ የምክክር የመጀመሪያው የአገራችን የማህበረሰብ ዘር ባንኮች ማቋቋሚያ መድረክ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ክቡር ዶክተር ካርታ ካስኬ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር፣ ዶክተር ፍቃዱ ጉርሙ በኢትዮጵያ ግብርና ምርምር ኢንስቲትዩት የዋና ዳይሬክተር ተወካይ፣ አቶ ተስፋዬ ጎንፋ የዴቨሎፕመንት ፈንድ ተወካይ በመካከላችን ይገኛሉ። እሳቸው ዴቨሎፕመንት ፈንድ ማለት ይሄን ሁሉ ዛሬ ያሰበሰበን ፈንድ ያደረጉ ናቸው። አቶ ተስፋዬ ጎንፋ በመካከላችን አለ ማግኘታቸዋለሁ። ጥሪ የተደረገላችሁ የባለድርሻ አካላት በሙሉ ኩራትና ክብር፣ ዛሬ እዚህ የተሰበሰብነው የኢትዮጵያ የማህበረሰቦች ዘር ባንኮች ኔትወርክ ምስረታ ለማረጋገጥ ነው፣ ለመመስረትና አረጋግጠን ለመሄድ ነው። እንግዲህ ዘር ማለት እንግዲህ ትንሽ መጥቀስ ፈልጋለሁ ኪኖት ስለሆነ
ዘር ማለት የህይወት መጀመሪያና የህይወት መጨረሻም ተብሎ ይወሰዳል። ምክንያቱም ህይወት የሚጀምረው ከዘር ነው። ያ ህይወት ደግሞ መጨረሻ ሲደርስ ዘር ያፈራልና ትንሽ ረፍት ይወስዳል። እንደ አስፈላጊነቱ ደግሞ ከወሰደ በኋላ አመቺ ሁኔታ ሲገኝ ተነስቶ ደግሞ ያድጋል። ስለዚህ በሳይክል ነው፣ ሁልጊዜ እንደሄደ ነው። ለዚህ ነው ዘር ሲድ ኢዝ ዘ ቢጊኒንግ ኦፍ ላይፍ and also the end of life የሚባለው ማለት ነው። የዘር ታሪክ ብዙ ዘር ታሪከኛም ነው። ዘር ድንቀኛም ነው። ድንቃድልም ያለበት ነገር ነው። ታሪካዊነቱ ዘር ብዙ ዘመን መኖር የሚችል ነው። ብዙ ዘመን መኖር የሚችል ነው። በሪከርድ ሁለተኛው የዓለም ጦርነት ጀርመኖች በቦምብ ሲመቱ በዘር ባንክ ውስጥ የ200 ዓመት ዘር ተመቷል። 200 ዓመት የቆየ ዘር መብቀል የሚችል ማለት ነው። በካናዳ ሰሜኑ ጫፍ ላይ በበረዶ ውስጥ ተቀብሮ የነበረው ዘር ከ5000 ዓመት በላይ ኖሯል ይባላል። እንግዲህ ከዛ ወጥቶ መብቀል ይችላል አይችልም ሌላ ታሪክ ነው። ኤኒዌይ ያ አይነት ታሪክም ማለት ነው። ስለዚህ ዘር ታሪከኛ ነው የምንለውም እሱ ነው። ዘር ድንቃድንቅም አለበት። the smallest size ዘር ትልቅም ነው ትንሽም ነው። ትንሹ ዘር የኦርቺድ ዘር ነው፣ በማይክሮስኮፕ ነው የምትታየው። እና ትልቁ ዘር ደግሞ የፓልም ዘር ነው፣ ከ1 ኪሎ በላይ አንዱ ዘር። ስለዚህ 1 ኪሎ ጤፍ ውስጥ ስንት ዘር አለ ብለን እንቆጥር አንጨርሰው። ስለዚህ ትንጥም ነች ጤፍ። ኦርቺድ ከዛም በታች ነው። ፓልም ዘር ደግሞ አንዱ ከ1 ኪሎ በላይ ከሆነ አንዱ ዘር ሰዎች ፍሩትም ይሉታል። ፍሩት ግን አይደለም። የፓልም ዘር ግን ዘር ነው፣ ራሱ ዘር ነው፣ አንድ ዘር ነው። ስለዚህ ይሄ ሲታይ ለታሪካዊ ነገርም ሊወሰድ ይችላል ማለት ነው። ሌላው አንዳንዱ ዘርና ፍሩትን እንቀላቀላለን። ዘሩን ፍሩት እንላለን፣ ፍሩትን ዘር ልንል እንችላለን። እሱንም ያው በዘልማድ ዝም ብለን ዘር እንለዋለን ፍሩትን። ለምሳሌ በቆሎ የበቆሎ ዘር ያው ዘር ነው የምንለው፣ ዘር አይደለም። በቆሎ ፍሩት ነው፣ ዘር ውስጥ ነው ያለው። በቆሎ ውስጥ ግን በቆሎ ዘር ነው የምንለው። ስለዚህ ዘር ብዙ አይነት ሊነገር ይችላል፣ ብዙ ነገር መነገር ይችላል።